dora doru amalata igisiya mirkiya era dora balana dora doru amalata igisiya mirkiya era dora balana dora doru amalata igisiya mirkiya era ከመንግስት ጋር ያለ ያጣውን ነገር በጊዜው ያገኛል ከመንግስት ጋር የሆነ ከመንግስት ጎን የቆመ አላገኘውም አልለማሁም አልተቀየርኩም የሚላቸው ነገሮች በቅርብ ቀን ምላሽ ያገኛል ከመንግስት ያፈነገጠ ግን ከመንግስት ውጪ የሆነ ግን መቼም ቢሆን ያጣውን ነገር በአመጽና ባልተፈለገ መንገድ ማግኘት እንደማይችል በደንብ ላረጋግጥላችሁ ወዳለው ብልጽግና መንግስት በአጭር አመት ውስጥ ረጅም መንገድ መጥቷል በአጭር አመት ውስጥ ታላላቅ ስራዎችን በአለም በአገር በክልል በዞን ደረጃ ሰርቷል ገና ሊሰራ ያቀዳቸው በጣም በርካታና አስደማሚ ታምራት እቅዶች አሉት ከናንተ ከማህበረሰቡ ጋር በመሆን የኢትዮጵያን ብልጽግና የዘርጉላን ብልጽግና ከፍ እንደምናደርግ ተስፋ አደርጋለሁ የዘርጉላ ህዝብም ደግሞ ከመንግስት ያፈነገጠ እንዳልሆነ በቅርብ ቀን ባሳያችሁ ትግስት በደንብ አረጋግጠናል ስለዚህ በቀን 24 ያለ ምንም ተጨማሪ ሌላ ጆሮ ሳሰጡ ከመንግስት ጎን ሆናችሁ የብልጽግና መንግስትን መርጣችሁ ያጣችኋቸውን የልማት ፍላጎቶቻችሁን በቅርብ ቀን እንደምታሟሉ ተስፋ አደርጋለሁ ሁላችሁም ለዚህ ይሄን ለመተባበር የህዝባችሁ ተጠቃሚነት ለማረጋጋት መንግስትን ለመምረጥ ቃል ትገቡልኛላችሁ በጭብጨባ እጅግ አድርጌ አመሰግናለሁ dora balana dora doru amalata igisiya mirkiya era dora balana dora doru amalata igisiya mirkiya era dora balana dora doru amalata igisiya mirkiya era ከፍተኛ መንገድ በፌደራል መንግስት የሚሰራ መንገድ ከዚህ ከገረሰ ተነስቶ በዚህ አቋርጦ እስከ ማለን አቋርጦ እስከ ጋርዳ ማርታ እንደርስ እኔ ጥያቄ ለፌደራል መንግስት ማን ነው ለክልል መንግስት ሳቀርብ ቆይቻለሁ ይሄንን አሁን ለፌደራል መንግስት አቀርባለሁ ተቀበላላችሁ አይደል ከዛ በተረፈ ይሄ የእናንተ ከተማ አምና እንግዲህ በክልል ከተሞች ላይ ተወዳድሮ ደረጃ አሳድጓል አይደል ይሄ ደረጃ እንዲያድግ አሁንም የኛ ጥረት እናደርጋለን አስፈላጊ ነገሮችን ለመንግስት እናቀርባለን አስፈላጊ ግባቶች ከፌደራል መንግስት ከክልል መንግስት እንዲመጡ ጥያቄዎችን እናቀርባለን የእናንተን ጥያቄ እኛ እንግዲህ ፈጣሪ ጋር ተነጋግረን ለመንግስት አካላት በሙሉ ለማቅረብ ያለ ፍርሃት ያለ ስጋት ለማቅረብ እኛ ጥረት እናደርጋለን ይሄ ትልቅ ምክር የሚሰጠው ለዛርጉላ አካባቢ ህዝብ ለዚህ ለሰፊው ህዝብ ለስድስቱ ቀበሌያት ህዝብ ምንድነው እናንተ ከመንግስት ጋር መስማማት ነው መንግስት ጋር የተስማማ ሰው የልማት ተጠቃሚ ይሆናል መንግስት ጋር የተግባባ የልማት ተጠቃሚ ይሆናል መንግስትን ያከበረ ህዝብ ይከበራል እርስ በራሳችሁ የተከባበራችሁ ትከበራላችሁ እኛው ትልቅ ነገር ነው ባለፈው 41 42 ማብራት ፖል ወርቆ አንድ ድንጋይ አንድ ጠጠር አልተወረወረም ይሄ ትልቅ ክብር አለ በኒካኖ ሬሽን ዛርጉል ቦንቸት ዳደረ ወጋሪ ዛደረ ህገ ቦንች ዛደረ እንተ ህገ ቦንችኮ ወጋሪኮ መንግስት እንተና ቦንቻና ኮሽዛዎች እንተኖቻና ዳንዳይታ ልማቶች ኦቸቴስ መልካም አስተዳደር ኦቸቴስ መንግስት ሰራተኛዎች በቀራ ኦቸቴስ ኩመት መንግስት ኤሮንታ ሚሸደሩ አሰብ ካወይ ቦላራ ኤሬስ እንተን ብቻ ካወራ ገገትተ ወረዳዳ ገገትተ ቀበለዳ ገገትተ ካወራ ገገትተ ስለዚህ ታይንተና ቦንቻ እንተስ ቦንቾ ጉዳሶ dora balana dora doru amalata igisiya mirkiya era dora balana dora doru amalata igisiya mirkiya era dora balana dora doru amalata igisiya mirkiya era ገረሰ ላይ 4 ጊዜ አድርገናል ከናንተ አካባቢ የሚደርሱ ጥያቄዎችን ለወረዳ ለዞን ለክልል ለፌደራል ጽፈ ከማድረስ ወደኋላ አላደረኩም አሁንም እናደርጋለን ያው ከዚህ በፊት ተወካይ አልነበረም እኛ ቀጥታ
የዛርጉላ ህዝብ መሰረታዊ ጥያቄ የሚባሉት ይታወቃሉ። ይህንን ጥያቄ ሊመልስ የሚችል ማን ነው? ብልጽግና ነው አይደል? ሰዎች ብልጽግና ምልክቱ ምንድን ነው? የምርጫ ምልክቱ ይሄ ነው አይደል? ስንዴን ማወቅ ያለ እንዴ? የለም አይደል? ስንዴ ነው ምልክታችን። ብልጽግና መንግስት ኢትዮጵያን በዓለም ደረጃ ያስተዋወቀ ድሮ ኢትዮጵያ ስንዴን ለምኖ ነበር ለህዝቡ ድሮ እዚህ ጋር ምግብ ለስራ መንገድ እኔ ለምሳሌ ገረሳ ወረዳ ላይ ድሮ ግብርና ጽሕፈት ቤት ኃላፊ ሆኜ እርዳታ ስንዴ ከውጭ ሀገር የመጣ ስንዴ ሰርተን ነው ከዚህ ከገረሳ እስከ ኮሻለ ድረስ መንገድ የምናሰራው። ወርዶቱማ አሁን መንግስት እኮ ወደ ውጭ ሀገር ነው እየላከ ያለው። ይህንን የሰራው መንግስት ማን ነው? ብልጽግና መራሹ መንግስት ነው። ብልጽግና መራሹ መንግስት ጠቅላይ ሚኒስትር ማን ነው? ሰዎች ዶክተር አብይ አህመድ ጋር እኔ ቀርቤ የእናንተን ጥያቄ የልማት ጥያቄ መሰረታዊ ጥያቄ የእናንተን ፍላጎት የምታቀርቡትን ምንም ሳይሸራረፍ እኔ እንግዲህ ወደ ጠቅላይ ሚኒስትር ወደምንወደው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ቀርቤ ለማውራት ለመነጋገር ፊት ለፊት ቁጭ ብዬ ለመነጋገር እድል ስላገኘው በእናንተ ፊት እድል ስላገኘው በጣም ደስ ብሎኛል። እናንተንም እንኳን ደስ አላችሁ። ያው እናንተ እንደምታውቁት ምርጫ ክልላችን ከታች ከቆላ ከኮሸለ ተነስቶ ከዛርጉላ ገረሰን ገርባንሰን አልፎ ቦንኬ እስከ ካቻ ቶላ ድረስ የሚሄድ 3 ወረዳዎችን 3 መዋቅሮችን የያዘ ነው። ገረሳ ወረዳ አለ፣ ገረሳ ዙሪያ ወረዳ አለ፣ ገረሳ ከተማ አለ፣ ቦንኬ ወረዳ አለ። በጣም ትልቅ ዞን ውስጥ አንጋፋ የሚባል ምርጫ ክልል ነው። ብዙ 100,000 ነዋሪዎች ያሉበት ምርጫ ክልል ነው። ስለዚህ የእናንተን ጥያቄ ያለ ፍርሃት ያለ ስጋት በሳይንሳዊ ትንታኔ በመስጠት በፍቅር የእናንተን ጥያቄ ለፌደራል መንግስት እኔ አቀርባለሁ። በአመቱ 2 ጊዜ የእናንተ የሚነሱ ጥያቄዎች ካሉ አስተያየቶች ካሉ ቅሬታዎች ካሉ የልማት ይሆናል የፖለቲካ ይሆናል የመብሱ የመልማት ጥያቄዎች ሲቀርቡ በአመቱ 2 ጊዜ የክልል ተወካዮችን መርጬ በማምጣት ከእናንተ ጋር እንነጋገራለን። ከእናንተ ጋር ተነጋግረን ወረዳ የሚመልሱትን ለወረዳ እንሰጣለን፣ ዞን የሚመልሱትን ለዞን እንሰጣለን፣ ክልል የሚመልሱትን ለክልል እንሰጣለን፣ ፌደራል የሚሰጡትን ለፌደራል እንሰጣለን። እኛ ዛርጉላን ህዝብ በጣም ነው የምናከብረው። አሁን ለምሳሌ ባለፈው ማብራት 41 42 ፖል ወርቆ አልነበረም ሰዎች? እውነት ነው ውሸት ነው? ይህንን ማብራት ያቆሙ ማን ነው? ብልጽግና መንግስት ነው አይደል? ይሄ እኮ ምርጫው እኮ እንዳይሳካ ቀበሌያትና ቀበሌያት እንድጣሉ ፍቅር አምላክ ምስጋና ይድረሰው ብልጽግና መራሹ መንግስት ደቡብ ክልል ጋሞ ዞን ተረባርቦ እነዚህ የተከበሩ እጮች ጋር ተረባርቦ ማብራት ለነአሶን ተፈው ይደርዙ ሆዶ ሰከቲ ብልጽግና እንደዛ ነው። ልማት መላሽ ነው። ይሄ ያለው እኮ በቅላውን ይችላል። ተጨማሪ ነገሮችን እናንተ ስትጠይቁ የእናንተን ጥያቄ እንመዘግባለን፣ በወረቀት እንጽፋለን፣ ለሚመለከተው እናደርሳለን። ይህ የገረሴ ዙሪያ ወረዳ የዩቲዩብ ገጻችን ነው። በርካታ የወረዳችን የልማት ስራዎችን ዶክመንተሪ ቀርጸን በዩቲዩብ ገጻችን አስቀምጠናል። ገጻችን ሳብስክራይብ የሚለውን በመጫን ቤተሰብ ይሁን። የደወል ምልክቱን በመጫን ላይክ፣ ሼር በማድረግ የወረዳችንን መረጃ ለሌሎች ተደራሽ ያድርጉ።